የሚያደርገው መርከበኛው? መልሕቁን ወደ ውሃ ውስጥ ወደ ጥልቁ ይወረውረዋል። መልሕቅ ነው፣ አይጥለውም፣ ቀጥ አድርጎ ይይዘዋል። ጸሎትም ልክ እንደ መልሕቅ ነው፣ ይይዛል። የሚያንገዳግደን ነገር እንዳያደርገን ያደርጋል፣ እንዳይወጠን ያደርጋል። መርከቢቷ ወደዛ እንዳትገለበጥ ቀጥ አድርጎ የሚያቆመው ምንድነው? መልሕቅ ነው። የአንድም ክርስቲያን ጸሎት እንደዛ መልሕቅ ነው፣ ቀጥ አድርጎ ያቆመዋል። ንፋስ በህይወቱ አይነሳም፣ ይነሳል። የሚጸልይ ሰው እንደውም ይበዛበታል፣ ይነሳል። ሰልፍ ይነሳበታል። ደጆች ሊዘጉበት ይችላሉ። ነገሮች ዝብርቅርቅ ሊሉበት ይችላሉ። የሚጸልይ አገልጋይ፣ የሚጸልይ ክርስቲያን ግን መውጫ ቀዳዳ አለው። ብቻውን አይደለም የሚጸልይ ሰው። ኢየሱስ ጌታ ነው። ይህንን መልእክት ልነግራችሁ ነው የመጣሁት። ጸሎት እንዳታቆሙ። አንድ ቀን ምጸልዩ ከሆነ ሁለተኛ ቀን ጨምሩ፣ ጸሎት ጨምሩ። በህይወታችሁ ላይ ጸልዩ። አድነኝ በሉት፣ አስመልጠኝ በሉት፣ ላወራህ መጣሁ በሉት። እየሰራችሁ እኮ ነው፣ እየሰራችሁ ጊዜ ያገኛችሁ። ጊዜ የምታገኙ ከሆነ ደግሞ 4 ሰዓትም 2 ሰዓት 3 ሰዓትም ጾም መጸለይ ይቻላል። ጸልዩ ነፍሳችሁን ለማዳን ወገኖቼ። የምድር ኑሮ የጥቂት ጊዜ ነው። ማንም ይኖራል 70 80 60 40 ማንም ይኖራል። ግን ሰማያችሁን መስራት አለባችሁ። በጸሎት ስትጸልዩ ምን ማድረግ እንዳለባችሁ ይነግራችኋል። ጌታን እኮ ነው የምታወሩት። ጌታ ፊት እኮ ነው የምትወድቁት። ይነግራችኋል ምን መስራት እንዳለባችሁ፣ በየት መውጣት እንዳለባችሁ፣ እንዴት ማለፍ እንዳለባችሁ መንገድ ያሳያችኋል። ሞገስን ይሰጣችኋል። የሚጸልይ ሰው ሞገሳም ነው። የሚናገረው ይደመጣል። የሚጸልይ ሰው የሚሰራ ይከናወንለታል። የሚጸልይ ሰው ውበት አለው፣ ይደመጣል። የሚጸልይ ሰው ያሸንፋል። የሚጸልይ ሰው አደራ እላችኋለሁኝ፣ እንደ ታናሽ እህት አደራ እላችኋለሁ፣ ጸሎት እንዳታቆሙ፣ ጸሎት እንዳታቆሙ። በየትኛውም ሲቹዌሽን ውስጥ ገብታችሁ መውጣት የምትችሉት በጸሎት ነው። ጸሎት እንዳታቆሙ፣ እንዳታቆሙ። ጸሎት እንዳትጸልዩ የሚያደርጋችሁን ህብረት ማቆም ትችላላችሁ። እንዳትጸልዩ ጸሎታችሁን ኢንክሪዝ የሚያደርገውን እንድታቆሙ የሚያደርገውን ህብረት ማቆም ትችላላችሁ። ጓደኛ ማቆም ትችላላችሁ። ጸሎት ግን እንዳታቆሙ፣ ቀጥሉ። ስትጸልዩ መቀደስ ትችላላችሁ። ስትጸልዩ ትደመጣላችሁ። ስትጸልዩ እጆቻችሁ ስራ ይባረካል። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። እየጸለያችሁ ያላችሁት መነሳት እስከማትችሉ ድረስ የሚያደርግ ከጸሎት ስፍራ መላቀቅ እንዳትችሉ የሚያደርግ የጌታ መንፈስ ያግኛችሁ። ደከምኩ፣ አቅም አጣው፣ እንደ ትናንት መጸለይ አልቻልኩም የምትሉ ውስጥ እኮ ነገር አለ። ግን አቅም አጣው የምትሉ ደከምኩ የምትሉ ደግሞ የእግዚአብሔር መንፈስ ዛሬ በዚህ ቃል ኃይል ያግኛችሁ። ጉልበታችሁ ይታደስ፣ አቅማችሁ ይመለስ፣ ኃይላችሁ ይመለስ። የእግዚአብሔር ክብር ያግኛችሁ፣ ያግኛችሁ። ሴፋ ያግኛችሁ። የእግዚአብሔር ክብር ያግኛችሁ። የዚህ ምድር ኩተታ ኩተት ቅራቅንቦ የሆነ ነገር አያግኛችሁ። የእግዚአብሔር መንፈስ ያግኛችሁ። መጾም እንድትችሉ የሚያደርግ፣ መዘመር እንድትችሉ የሚያደርግ፣ መቀደስ እንድትችሉ፣ ጌታ ፊት ላይ ፍስስ እንድትሉ እንድትወድቁ የሚያደርግ የእግዚአብሔር መንፈስ ያግኛችሁ። እግዚአብሔር አምላክ ይጠብቃችሁ። ሰላማችሁ የበዛ ይሁን። የጸሎት ህይወት፣ የእግዚአብሔርን ፊት የመፈለግ ህይወት፣ ቃሉን የማንበብ ህይወት፣ የማጣጣም ህይወት በህይወታችሁ ላይ ይብዛ። እድሜያችሁ በተራ ነገር አይበላ። የእግዚአብሔርን ፊት በመፈለግ ለሌሎች በመትረፍ ወገኖች፣ የሚጸልይ ሰው ጌታ ፊት የሚወድቅ ሰው ይተርፋል። ህይወቱ ይተርፋል። የሚተርፍ መልእክት ይዞ ይመጣል። ሰማይ ነው የሚያወራው፣ ጌታን ነው የሚያወራው። ያወራል እኮ ሰማይ የሚያወራ ሰው የሰማይ ዜና ይዞ ይመጣል። የእግዚአብሔር ቃል ሲናገር ከላይ የሚመጣ ከሁሉ ይበልጣል አይደል የሚለው። ሰማይን ይዞ የሚንቀሳቀስ ሰው is blessed።